ጀሶን የሚያክል ነገር እየቆረጠ ከስር ያለውን የእጃችን ቆዳ የማይቆርጠው ለምንድን ነው? በመጀመሪያ ግን ላይክና ፎሎ ማድረግ እንዳይረሳ። ሰላም፣ ዶክተር ብሩክ እባላለሁ። ህክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። እጃችሁን ተሰብራችሁ ጀሶ ተደረገላችሁ። ጊዜውም ደርሶ ጀሶው ሊፈታ ሆነ። ጀሶውን የሚቆርጠው ማሽን ጀሶውን እስከ ታች ድረስ እየተረተረው ከስር ያለውን የእናንተን ቆዳ ግን ምንም አያደርገውም። ለምን ይመስላችኋል? ብዙዎቻችሁ ዶክተሩ በጣም ተጠንቅቆ ቆዳውን ሳይነካ ስለሚሰራ ነው ልትሉ ትችላላችሁ። ነገር ግን መልሶ የሚገኘው የመቁረጫ ማሽን ውስጥ ነው። አያችሁ፣ መቁረጫ ማሽኑ እንደ ሌሎች ማሽኖች አይደለም። ይህ ማሽን ሳይሽከረከር ባለበት ቆሞ ነው የሚንቀጠቀጠው። እነዚህ መንቀጥቀጦች ጠንካራ ነገሮችን ለምሳሌ እንደ ጀሶ ያሉትን መቁረጥ ያስችሉታል። ሆኖም ስስ የሆኑና የሚለጠጡ እንደ ቆዳ ያሉ ነገሮችን ግን የማሽኑ ጥርስ ሲንቀጠቀጥ በደንብ መጨበጥ አይችልም። በሱ ፋንታ ዝም ብሎ ቆዳውን ወደፊትና ወደ ኋላ ነው የሚያደርገው። ሐሳባችሁን በኮሜንት አስቀምጡ። ላይክ እና ፎሎ ማድረግ እንዳይረሳ።